فهذه الهدية ليست لي ولأخي الدكتور شيخ سلطان حاجي أمام فقط، بل إنما هي هدية لمسلمي إثيوبيا الله أكبر، ولمجلس الأعلى للشؤون الإسلامية في إثيوبيا. የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ፈዲለት ሼክ አብዱልከሪም ሼክ በድረዲን፣ የተከበሩ ዶክተር ጄላን ኸዲር ገመዳ ናኢብ ረኢስ ሀይአቲ ዑለማኢ ኢትዮጵያ፣ የተከበሩ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አሼክ ዶክተር ሱልጣን ሀጂ አማን፣ የተከበሩ ታላቁ እንግዳችን መዓሊ ዶክተር አብዱልዓዚዝ ሰርሓን፣ የተከበሩ የእስልምና ጉዳዮች የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተወካይ መንዱብ ዶክተር ሼክ ታጁዲን ሀጂ፣ የተከበራችሁ ከሁሉም በላይ የተከበሩ የአርሲ ዩኒቨርሲቲ ፕሬዝዳንት ዶክተር ዱጉማ ማለት የእውነት ዶክተር ማለት ነው። የእውነት ዶክተር እንደማለት ነው። እና የተከበራችሁ ዑለማዎች፣ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ስራ አስፈጻሚ አባላት፣ እንዲሁም የመንግስት ተወካዮች፣ ኢትዮጵያ ሃይማኖት ተቋማት አመራሮች፣ የሚዲያ አባላት፣ ዑለማዎች፣ ዱዓቶች፣ እዚህ የተገኛችሁ የተሳተፋችሁ ሁሉም ተሳታፊዎች፣ ይሄ እድል የኔ አይደለም፣ የእናንተ ሽልማቱ የኔ አይደለም፣ የእናንተ። በተለይ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በታላቁ መጅልሳችን የተሰጠ ሽልማት እንጂ ለኔ አይደለም። የሚኒሶታ ጃሚዓት እስላሚያ ከዚህ በላይ የሰጠን እድል አለ። ትልቁ የሰጠን እድል ቢኖር ሀገራችን የሚኒሶታ ጃሚዓት እስላሚያ ፈርዕ ኢትዮጵያ ብሎ ይህን እድል ከፍቶልን ይህን እድል ሰጥቶን ዛሬ በዲግሪ በዲፕሎማ ብሎም በዶክተሬት ለመመረቅ የተዘጋጁ
በእነሱ ልፋትና ስጦታ ነውና ምስጋናቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ይድረስ ለማለት እወዳለሁ። እንዲሁም የአርሲ ታላቁ ዩኒቨርሲቲ እኔ በሌለሁበት ባልነበርኩበት ኢንፎርሜሽን ባልተነገረኝ ሰፈር ላይ ባለሁበት ምንም ኢንፎርሜሽን ሳይደርሰኝ ጀርባዬን መርምሮ ፈትሾ ካሉት ትላልቅ ዑለማዎች አርሲ መጅልስ ጋራ ጉዳዩን በመመራመር ከታች ጀምሮ ላይ እስካሉት ኮሚቴዎች ጋራ ሆኖ ይህንን እድል እኔ በሌለሁበት መስጠቱ ለየት የሚያደርገው ነውና እነሱን እንኳን ለማመስገን አልችልምና የምታመሰግኑት እናንተ ኢትዮጵያውያን ናችሁ። ኢትዮጵያዊ ናችሁ ስል ሙስሊሞች ብቻ አይደለም። የአርሲ ዩኒቨርሲቲ እኔ ለዛሬ አልዘረዝርም፣ ለመዘርዘርም ዓላማ የለኝም። ቃል ሊመጣ ይሆናል። ሃይማኖቶቹን ሳይለይ ለህዝብ፣ ለዓላማ፣ ለአንድነት፣ ለፍቅር፣ ለእውቀት ሀገርን ለማልማት የቆመ መሆኑን የሚያሳዩ ምልክቶች ሰፊ ናቸውና በፕሮግራማቸው ላይ ሊሆን ይችላል። ስለዚህ ዛሬም ሆነ ከዛሬ በፊት ቅር ካለኝ ጉዳይ ውስጥ እኔ ይሄ ሁሌ የሚነበበው የኔ ታሪክ በእኔ ፍቃድ አይደለም፣ እኔ ጽፌ የሰጠኋቸው ታሪክ አይደለም። እኔ ጽፌ ያልሰጠኋቸው ታሪክ መሆኑን የሚያረጋግጠው ብዙ ቦታዎች ታሪክ ይነበባሉ፣ የተለያዩ ናቸው። እኔ ጽፌ ብሰጥ ኖሮ አንድ መሆን ነበረበት። እኔ አላህ ለፈተና ነው እዚህ ያቆመኝ። እኔ አኺራም ያገኘውን ዛሬ በአዱንያ አልቆ ነገ ዜሮ እንዳልሆን ነው ትልቁ ስጋቴ። ወላሂ አልዓዚም ይሄ ነው ትልቁ ስጋቴ ይሄ ነው። በስ በአዱንያ ተዘክረሃል፣ ተከብረሃል፣ ጨርሰሃል ድርሻህን ብሎ አላህ ነገ ዜሮ ካወጣኝ እንግዲህ የምለው ነገር የለምና እንደው ለወደፊት በአላህ ስም ይዣለዋችሁና ይህን ታሪክ እንዳትመልሱ፣ እንዳታነቡ፣ ፕሮግራም ስታደርጉም ታሪኩ ቀርቶ ሽልማቱ የእናንተ እስከሆነ ድረስ እንደፈለጋችሁ ማድረግ ትችላላችሁና ለንግግር ተዘጋጅቼ አይደለም እዚህ የመጣሁኝ። አዎ ወላሂ አልዓዚም ባልናገር ደስ ይለኛል። ብናገርማ ፕሮግራሙን ባወቅኩ ኖሮ በአሜሪካ ላይ የተሰራ ትልቅ ደስታና ትልቅ እርካታ እሱም ብናወራ ነበር። ያንንም አናወራም። ለማንኛውም ለዚህ ሽልማት ሰበብ የሆኑት
የአሜሪካ ኮሚኒቲ በተለይ የሚኒሶታ አካባቢ ኮሚኒቲዎች ናቸው። ሁሉም የአሜሪካ የኢትዮጵያ ዲያስፖራዎች ኮሚኒቲዎች በጣም እጅግ አርጌ በእናንተ ስም ለማመስገን ወዳለሁኝና እና ከምርቃና የተነሳ ስጀምር ሰላም አለይኩም አላልኩም። ዛሬ ለመጀመሪያ ጊዜ ነው ያለፍኩት። ባስታወስኩት ጊዜ ልበልና በስተመጨረሻ ላይ السلام عليكم ورحمة الله وبركاته. وعليكم السلام. ክብር ፕሬዝዳንታችን እዚሁ ቁጭ ብለው አጭር መልእክት ደግሞ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማን ያስተላልፉልናል። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد عليه أفضل الصلاة والسلام. بعد የተከበሩ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ዶክተር ሼህ ሀጂ ኢብራሂም ቱፋ፣ የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼህ አብዱልከሪም፣ የተከበሩ ሙፍቲያችን ዓሊማችን ዶክተር ጂላኒ ቀዲር፣ የተከበሩ አብዱልዓዚዝ እንግዳችን ሼህ አብዱልዓዚዝ ራቢጠቱል ዓለም ኢስላሚ ወክለው የመጡት፣ የተከበሩ ዶክተር ታጅዲን እሳቸው ረፊቅ፣ የተከበሩ ዶክተር ከማል ገለቱ፣ የተከበራችሁ እህቶች ወንድሞች፣ የተከበረች የአዲስ አበባ ሰላምና ጸጥታ ኃላፊ ክብርት ሊዲያ ግርማ፣ የተከበሩ ሃይማኖት ተቋማት ዋና ጸሐፊ የአዲስ አበባ ሃይማኖት ተቋማት ዋና ጸሐፊ መጋቢ ታምራት፣ የተከበራችሁ ዑለማዎቻችን፣ ኢማሞቻችን፣ ምሁራኖቻችን፣ የተከበራችሁ ለዚህ ፕሮግራም የታደማችሁ ሁላችሁም አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ክቡር ዶክተር የአርሲ ዩኒቨርሲቲ ፕሬዝዳንት፣ ቀድሜ መጥራት ነበረብኝ፣ ይቅርታ። የአርሲ ዩኒቨርሲቲ ፕሬዝዳንት ዶክተር ዱጉማ፣ ዛሬ ለዚህ ፕሮግራም ላበቃን አላህ ሱብሓነሁ ወተዓላ መጀመሪያ ምስጋና ይገባዋል። በመቀጠል ለዚህ ደማቅ የሆነ አቀባበል ስላደረጋችሁልን ሁላችሁም ለማመስገን ይወዳሉ። እኛ አባታችን ቅድም እንዳሉ ዛሬ ይሄ ዶክተሬት የሰጠን ለእኛ ሳይሆን ለኢትዮጵያ ሙስሊሞች ክብር፣ ለአዲስ አበባ ሙስሊሞች ክብር ነው የተሰጠን። እሱን ነው ተቀብለን የመጣ ነው። ለእናንተ ክብር ነው የመጣ ይሄው ዶክተሬት። እኛ ህዝባችን ስለተከበረ፣ ኢትዮጵያ ህዝባችን ስለተከበረ ብንደሰትም እዚህም በላይ ደግሞ ለሚያስደስትም ነገሮች ስራዎች ሰርተን መጥተናል። አላህ ይከበል። ልባችን የሚያረካ ሰፈራችን ወይም ጉዞአችን የተሳካ የሆነ ጉዘን ነው ሰርተን ነው የመጣን።
አላህ ይቀበለን። እንግዲህ ለዚህ ጉዞ ደግሞ ምክንያት የሆነው የኢትዮጵያ በድር ኢትዮጵያ ዓለም አቀፍ ድርጅትን ለማመስገን ይወዳል። በሱ ጥሪ ነው ይሄን ነው በሱ ጥሪ ነው ይሄንን ሁሉ በር ከፍቶልን ለማግኘት የቻለ። በመቀጠል ይህን ዶክተሬት የሰጠን ዩኒቨርሲቲ ሚኒሶታ ዩኒቨርሲቲ ለማመስገን ይወዳለሁ። እኛን አክብሮናል፣ የኢትዮጵያ ሕዝብንም አክብሮናል። ክብር ይገባዋል። እናከብራቸዋለን፣ እናከብራለን። እንኳን ደስ አለን፣ እንኳን ደስ አላችሁ። ይህ አቀባበል አላህ በኸይሩ ይቀበለን። አገራችን ሰላም ትሁን፣ ሕዝባችን ሰላም ይሁን። በሰላምና በደስታ ለመገናኘት አላህ ያብቃን። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። ያከበሩንን አባቶቻችን፣ የሃይማኖት መሪዎቻችን